አሰልጣኝ ያዋረዳችሁኝ አላህ ያዋረዳችሁ ምድረ ወራዳ ኦማር ቤራዳ አንጭላዳ ተጫዋች አታስፈርምና እለጥልጣለሁ ካሪክ አትቀምር ምን አባ ነው ስራ እነ ቴሌማንስና ሳንቶስን ቀምራ ምርጥ አድርግ እዛ ጋር ምድረ ጭላዳ ተጫዋች በኤክስ ያዋረዳችሁኝ ትላንት ተናግሬ ነበር ይሄ ነው በነገራችን ላይ ፕሪዝም እዛ 15 ፈላ ገብቶ ድጋሚ ማላየው አመቱን ሙሉ ስለነሱ ውጤት አያገባኝም ምድረ ጭላዳ ማት ተጠያቂ ነው ለማለት የሴቶች ጥቃት ይቁማል ተባለም እንዴ እና ምንድነው ይሄ አደባባይ ላይ ግንብ ጥብስነሽ ግልብጥነሽ ምንድነሽ ምን ያልተሰጠኝ አሰጣጣለ የት ነበራችሁ ዛሬ የማንቸስተር ነው እንዳትሉ ይሄ ማንቸስተር ዩናይትድ ነው ብሎ ማለት ያሳምነኝ እንዳይከራከር ይሄ ማዶላ አረተው አረቃራ ይቻላል እንዴ የዩናይትድ ደጋፊዎች ከነጭራሹ እንዳይደብራችሁ እሺ ገብታችኋል ገና የፕሪሲዝን ጌም ነው 4-2 መሸነፋችሁ በፍጹም እንዳይደብራችሁ የበለጠ ነው መቃጠል ያለብህ በአሞሪም ደግሞ መሸነፋችሁን በአሞሪም ደግሞ ሲሆን የበለጠ ነው መቃጠል ያለብህ ገብቷል እኔ ፕሪሲዝን መሆኑ ምናምን ያን ያለ አበሽካ አልፈልግም ገብቷል አይደለም ግን የሰው ልጅ እንዴት ነው ቅዳሜ ፕሪሲዝን የሚጫወቱ እኛ እኮ ነገ ኮሚኒቲ ሺልድ ምናምን ልንጫወቱ ለኛ እኮ ኦሬዲ ሲዝኑ ጀመረኩ ፍሬንድሊ ምናምን ይላል ሲቲ ቀጥቀጠነ ፍሬንድሊ እንዳልሆነ እናሳያለን አሞሪም ግን ከዩናይትድ ወጥቶ የሰው የአርሰናል ደጋፊ ነው ለምን በሉኝ ለምን ዩናይትድ እያለ ዩናይትድን ያስቀጠቅጣል 10 ምናምንኛ እንድጨርሱ ያደርጋቸዋል ከዩናይትድ ወጥቶ ዩናይትድን ይቀጠቅጣል 4-2 ገብቷችኋል በዚህ ዲፌንሳችሁ ሻምፒዮንስ ሊግ ላይ እነ ቪኒሺየስን እነ ክቫራን ዴምቤሌን ምባፔን ምናምን ስታገኙ ቪኒሺየስ ካልፈረመ ብላችሁ የውስጥ ቋጥሩለት ነበር ቀጣይ አመት ይጸዳዳባል ህይወትን ብልሽት ያደርግላል ኦሊሴ ሃሪኬን ከዛ ዲያዝ ምን ልታመጣ ነው በዚህ ዲፌንስ ይኸውላችሁ አሁን መሸነፋችሁ 4-2 አሪፍ ነው ቶሎ ትራንስፈሩ ሳይዘጋ ተጫዋች አምጡ ገብቷችኋል አይደል ማለት ማን አሞሪም ግን ይችላል ለአሞሪም ሬት እናደርጓለን 20 ከ10 ገብቷል በጣም ትችላል ማን ዩናይትድ በኤስ ሚላን 4-2 ከተሸነፈ በኋላ ለኔክስት ሲዝን የሚታየኝ 5 ግምቶችን ስለማን ዩናይትድ ገምትላለሁ ኤዲተሮች ሴቭ ያደርጋችሁ ማን ምክንያቱም ልክ እንደተከሰተ ግምት አንድ ሲከሰት ኤዲት ሰራበታለ ነው ማለት ተረዳጋ አይደል አንደኛ ብሩኖ ፈርናንዴዝ ዛሬም ፔናልቲ ሳተ ታውቃላችሁ አይደል ብሩኖ ፈርናንዴዝ የሚሰደብበት አመት ይሆናል ኔክስት ሲዝን ልክ እንደ ካቻምና ማኑ ብርቅ እንዳይሆንባችሁ ካቻምና ብሩኖ ተካምኖ ምናምን እየተባለ ነበር እዛ ብዙ እንዳትደነቁ ማኑ ማርቲን ኦዲጋርድ የሚደነቅበት ብሩኖ ፈርናንዴዝ ደግሞ በዩናይትድ ደጋፊ የሚሰደብበት አመት ይሆናል አይደለም ያልኩት ራሱ ሲሰደበው እና ያለ ነው ማለት ሁለተኛ 6 ቁጥር ትክክለኛ 6 ቁጥር ዲስትሮየር ለማይክል ካሪክ ካላስፈረሙለት ማን ዩናይትድ ኔክስት ሲዝን ቻምፒየንስ ሊግ አይገባም ነው ማለት ገባለ 6 ቁጥር የሌለው ቡድን ሁሉም ቡድን ይቀዳድዳል ነው ማለት ኳስ ስትይዝ አሪፍ ነህ ከኳስ ውጪ አትችልም ኳስ ደግሞ ፈልገው ከሰጡህ ነው ማለት ነው ከፈልገው ካልሰጡ መተው እነዚህ ሚድፊልደሮች አይወስዱልህ መቼስ ተረዳኝ አይደለ እንዳለ ሚድፊልደሮች ከኳስ ጋር 4 ሚድፊልደር አለ 4ቱ ሚድፊልደር ብሩኖን ጨምሮ ደግሞ 5ቱ ሚድፊልደር ከኳስ ጋር ነው የሚችለው ስለዚህ ችግር ውስጥ ነው ያለው ነው ማለት ሶስተኛ ካሪክ ደጋፊዎቹንና ባለቤቶቹን በደንብ አድርጎ አስታርቆ መያዝ አለበት ያለበለዛ ለእያንዳንዱ ውጤት ደጋፊ የሚወቅሰው ካሪክን ከሆነ ኢኒዮስ እናንተን ለማስደሰት ብሎ ዝም ብሎ ብቻ ቀይ ሰጡና ሪንስ ኤንድ ሪፒት እንደ አዲስ ሌላ ፕሮጀክት ውስጥ ያስገቧቸዋል ማለት ነው አራተኛ በእርግጠኝነት ነው ብላችሁ አንድ ሳምንት ያላችሁ ቡድናችሁ አስተማምናችሁ ሁለተኛ ሳምንት ያላችሁ ቡድናችሁ አስተማምናችሁ ሶስተኛ ሳምንት ያላችሁ ቡድናችሁ አስተማምናችሁ ግን ሶስቱንም ሳምንት ዋንጫውን እኛ ነው የምንበላው ምናምን ብላችሁ ሴኔሪዮዎች ትፈጥራላችሁ ያለፈው አመት ለምሳሌ የመጀመሪያውን ጨዋታ ዩናይትድ ተሸንፎ የሁለተኛው ጨዋታ ከፉላም ጋር ነበርና ይሄን ጨዋታ አሸንፎ የመጨረሻ ጊዜ ዋንጫ በልተው እንደዛ አይነት ሳክሶች ማለት እስከ ሶስተኛ ሳምንት ላይ ተሰክሱና ከሶስተኛ ሳምንት በኋላ ዋንጫው ከማንቸስተር አይወጣም ብላችሁ ወያልነታችሁን አጠናክራችሁ ትቀጥላላችሁ አምስተኛ ኔክስት ሲዝን ወያልነታችሁን አጠናክራችሁ ኮርታችሁበት እንደምትቀጥሉ እርግጠኛ ነኝ የወያልነት አመት ያበቃል ብላችሁ ካሰባችሁ የአርሰናል ደጋፊዎች ቻምፕ ተሳስተሃል ነው ማለት ኔክስት ሲዝን አንድ ጌም አሸነፉ አደባባይ ላይ ወጥተው ጨፈሩ ገባርለ ኔክስት ሲዝን ደግሞ በጣም ዴስፕሪት የበለጠ ዴስፕሪት ስለሚሆኑ አንድ ጎል ሲያገቡ አደባባይ ላይ ገብተው ይጨፍራሉ ጨዋታውንም አይጨርሱ ልክ ጎል ሲገባ በዛው ነው የሚወጡት ይወጣሉ አደባባይ ይጨፈራል አንተ ጨዋታውን ካምባክ ሰርታ አሸንፈህ ልትወጣ ትችላለህ ግን እነሱ እየጨፈሩ ነው አርሰናል ላይ ያገባን ብለው ወያልነታቸው ይብስባቸዋል እመኔ ከአንዳንድ ማንቸስተር ዩናይትድ ደጋፊዎች ጋር ማለት ነው እኩል ተደምሬ የማንቸስተር ዩናይትድ ደጋፊ መባል በጣም ነው የሚያናደኝ ሩበን አሞሪም ዛሬ የተሻለ ጨዋታ ሳይቶን በደንብ አድርጎ ማለት ነው አሳምሮ ማሸነፍ ይችላል ክሬዲት ሊሰጠው ይገባል ግን አንዳንድ ሰዎች ካሪክን የምትወቅ ሰዎች አሞሪም እኮ ማለት ነው በዚህ ፕሪሲዝን አንድም ጨዋታ ማሸነፍ አልቻለም ገባችሁ አይደል ዛሬ ማሸነፍ ይችላል ምክንያቱም ከዚህ በፊት የሚያሰለጥነውን ቲም ነው ያሸነፈው ሩበን አሞሪም ከሌሎቹ ቲም በትኩረት ነው ጌም የሚያደርገው ምክንያቱም በቃ የሆነ ራሱ ማሳየት ስለሚፈልግ
ጫን ብሎ ተጫወተ፣ የተሻለ ነበረ፣ ማሸነፍ ይችላል። ዛሬ ካሪክን የምትወቅሱ ሰዎች፣ ሌላኛው ስለ ዛሬ ጨዋታችን ማለት ነው ጠንካራ ጎናችን ካውንተር አታክ መልሶ ማጥቃት ላይ በጣም ዩናይትድ እየተሻሻለ እየመጣ ነው። ሁለተኛ ጠንካራ ጎናችን ሴት ፒስ የቆሙ ኳሶች ላይ ዛሬም ደግመነዋል። ጎል የሚያስቆጠር ነው ከሴት ፒስ ነው ማለት ነው። በጣም ደካማ ጎናችን ደግሞ ማለት ነው ከተከላካይ ጀርባ ያሉት የተከላካይ አማካኝ ተጫዋቾቻችን በጣም ክፍተት፣ ምክንያቱም ተጋላጭ እያደረጓቸው ነው። በጣም ሁነኛ 6 ቁጥር በጣም ነው የሚያስፈልገን፣ ልምድ ያለው ብስል ያለ። ሌላኛው በጣም ደካማ ጎናችን የተከላካይ የመስመር ክፍተት ነው። በጣም ደካማዎች አራቱም ጎሎች በተመሳሳይ መንገድ ነው የተቆጠሩብን። ሌላኛው ሁሌ ማንቸስተር ዩናይትድ የሚተችበት ክሊኒካል ፊኒሽንግ፣ በቃ የመጨረሻ ኳስ ምናምን ነገር ብክነት አለ፣ የጎል ብክነት። ለምሳሌ ብሩኖ ፈርናንዴዝ ፈርስት ሃፍ ላይ የአባከናት ፔናልቲ፣ የተለያዩ ኳሶች ኢምቤሞ ያባከኑ፣ አማዴ ሳተው በጣም ኳስ እነኚህ ኳሶች በቀላሉ መግባት ቢችል ኖሮ ዩናይትድ በሰፊ ጎል መምራት ይችላል። እና ደካማ ጎናችን አንደኛው ፕሪሲዝን የሚያስፈልግበት ምክንያት እንደዚህ አይነት ክፍተቶችን የምናሟላበት ስለሆነ ከወቀስንም ኢኒዮሶችን ለካሪክ በጣም ሁነኛ 6 ቁጥር ያስፈልገዋል። ቲሙ ተከላካዩ ጀርባው ተጋላጭ እየሆነ ነው። በቃ ብቻ ማስተካከል አለብን። ሌላኛው ምንም ችግር የለውም። የዛሬ ሽንፈት ለእኛ መማሪያችን ነው። ይመቻችሁ። ይህ መላጣ ልጅ ተበቀለን። እኔ በፕሪዝን ጨዋታ እናድዳለሁ ብዬ አስቤ አላቅም ነበር፣ ግን ይሄ ሰውዬ ያናዳል። አሞሪም ስለሆነ ነው የተናደር ነው፣ የምሬ ነው እንጂ አላ እሱ ስለሆነ ነው የተናደር ነው። ሌላ ጨዋታ እኔ የመጀመሪያውን ጨዋታ የፕሪዝን ጨዋታ እኮ ተሸንፈናል፣ ግን ይህ ጨዋታ ያናዳል፣ የምሬ ያናዳል። የተጫወትንበት መንገድ ራሱ ያናዳል። አሞሪም ሆኖ ያናዳል። ሲያናዱ ብቻ ችግሩ ካሰልጣኙ ነው። ፍሬንድሊ ምናምን እንዳትለኝ ረዛ ጥናዣን በግ ከዚህ የተሻለ አሰላለፍ አለ ለፍሬንድሊና ለፕሪሚየር ሊግ የሚሆን ወይኔ ራሽፎርድ እና ማይን ሆና የታባሽ ሚስ ፔናልቲ እንደው ደህና ብሩኖ እኛ ባኒዝ ወሩ እኮ በብሩኖ ስም ተታለን ነበር። በቃ ብሩኖ የሚባሉ ምናምን ተብሎ እኮ በቃ ስም ጠፍቶ ነበር። ውሹ አንቺ ዝም ብለሽ ለምን ከዛ ከሴት ፒሳት እንደው አሲስት አታደርጊም? ታዩ ይቅርብሽ፣ በቃ አይመታ እንዲህ ውሽ ለምን ትሳቀቂያለሽ?